ጌጥሻ እንዴት ነሽ? በነገራችን ላይ ተቀይሜሻለሁ። ምን ነው የኔ ታሪክ ላይክ አያስገኝም ወይስ ቪው የለውም? ለምንድን ነው አንገዋለሽ የጣልሽው ያለችኝ ህሊና ነች። ህሊና ተወልጄ ያደግኩት ንፋስ ስልክ ላፍቶ ከተማ ውስጥ ነው። ታውቂዋለሽ ጌጥሻ ብላለች። እኔ ያው በስም አውቀዋለሁ። ለማንኛውም 9 ነን ልጆች ብቻ ከአንድ እናት አባት የተወለድን። ነገር ግን የድሮን ሰው ለምን እንደዚህ ያደረግክ ብለሽ መጠየቃችን 9 ሁሉ ሲወልዱ ምንድን ነበር ላይፋቸው ብዬ አስቤያለሁ። ቤታችን የቀበሌ ኑሯችን ድክርት ያለ፣ አባታችን ጭቃ ለሳኝ ታውቂያለሽ? ዘንድሮ የጭቃ ቤት ጠፍቷል። አባቴን በህይወት የለም ዛሬ። ነገር ግን ጭቃ ለሳኝ ለጣፊ እንደዚህ ምናምን ነው ስራው። ጭቃ መርገጥ፣ ማብኳት፣ መለጠፍ፣ መለሰን እነዚህ ነበር የሚሰራው። እናቴ ለረጅም ዘመን እስከማቀው ጥጥ ስትፈትል ነው የማቀው። እሱ ተዳውሮ ምን ተብሎ ብዙ አሉ ወላይታ ሰዎች ይመጡና ይወስዱላታል። እሱን ተሽጦ በቆሎ ተገዝቶ ይፈጫል። እሱን በቂጣ መልክ፣ በዳቦ መልክ፣ በተለያየ መልክ እንበላው ነበረ። ጌጥሻ ልጅነቴ የሚዘገንን ነበረ። አልፎም ተርፎም ከዚህ ችግር ውስጥ ከዚህ ከአረንቋ ከሆነ ችግራችን በላይ የቤተሰብ ሰላም ማጣት ነበረብን። ምን እንደሆነ ሪዝናቸው ባይገባኝም እናቴና አባቴ ሁል ቀን እንደተፋጁ ነው፣ እንደተደባደቡ ነው፣ ጎረቤት እንደመጣ ነው። ለምን እንደሆነ አይገባሽም። ብቻ ይጣላሉ፣ ይነታረካሉ። 1 ዓመት በዓል በሰላም አልፈን እንደማናቅ ታውቂያለሽ ጌጥሻ። አውደ ዓመት ሲመጣ ሁላችንም እንጓጓለን። ባለን አቅም ብናከብረው፣ ደስ ብሎን ብናሳልፈው ደስ ይለናል። ቢኖረንም ባይኖረንም አንዳንዴ እቁብ ደርሷቸው ጤፉ ተሸምቶ ስጋው ተገዝቶ ዓመት በዓሉን ድል አድርገን ደግሰን ቤት ውስጥ ግን በጸብ እናሳልፈዋለን። ከመሀላችን አንድ ሰው ይፈነከታል ወይ እናቴ ትሰበራለች። አገር ጉድ ይለናል። እንደዚህ ነው የኖርኩት። በዚህ ምክንያት የሚገርምሽ ነገር በተለይ 3 እህቶቼ የ8 ዓመት የ3 ዓመትና የመጨረሻዋ ኃላፊነቱ እኔ ላይ ነው የወደቀው። የ8 ዓመቷ የዛን ያህል አታስቸግርም። ሌሎቹን ግን እኔ ነበርኩ ጠብር ግፍ ብዬ የምንከባከባቸው። መጨረሻ ላይ ህይወት እየከበደ መጣ። ከመጠን በላይ እየከበደ መጣ። አባቴ እየታመመ መጣ። እሱን ማስታመም የእናታችን ስራ ሆነ። ከምንበላበት የማንበላበት ጊዜ ይበልጣል። ሌሊት ወተን ጤና ጣቢያ ወረፋ እንይዛለን በየተራ። ያው ነው የሀገራችንን ሕክምና እንኳን ገንዘብ ሳይኖርሽ ቀርቶ ታውቂዋለሽ። ጤና ጣቢያ ለጤና ጣቢያ ስናንከራትተው ቆይቶ አባታችን አረፈ። አባታችን ከሞተ በኋላ ህይወት የበለጠ ከበደብን። እኔም ወገቤን አስሬ ለስራ ተነሳሁ። ስራ ጀመርኩኝ። መጀመሪያ የጀመርኩት ስራ መስተንግዶ ነበር፣ ኬክ ቤት። በወር ደሞዜ 70 የኢትዮጵያ ብር ነው። ታምኛለሽ? የዛን ሰዓት ትልቅ ብር ነው። በነገራችን ላይ እንደ ዛሬው አይሆንና ዛሬ 7000 ብርን ቢከፈልሽ የዛን 70 ብር ዋጋ አይኖረውም። ቤት ውስጥ ጤፍ ይገዛል፣ ሽሮ ይገዛል፣ በርበሬ ይገዛል፣ ብዙ ነገር ነው የሚገዛው። ታዲያ በኪሎ ነው። አንቺም ታውቂዋለሽ፣ ጊዜውን መልካም ነው። ሰራው ለ4 ወር ያህል። ከ4 ወር ቆይታ በኋላ እዛው ኬክ ቤት ውስጥ ከተዋወቅኩት ሱዳናዊ ጋር ታሪክ ጀመርን። በነገራችን ላይ ሱዳናዊ ስለነበረ የያዝኩት ጥሩ እድል ገጥሞኛል፣ አረቦችን የማግኘት። ወደ አረብ ሀገር መጣሁ።
ለመጀመሪያ ጊዜ ስመጣም የመጣሁት ዱባይ ነበረ። ስራ ጀመርኩ። ከዛ በኋላ ቀጥለጥ አርጌ እናቴን እና የቀሩትን 8 ወንድም እህቶቼን ማስተዳደር ጀመርኩ። ወንድሞቼ በጣም ከምነግርሽ በላይ ቃል ከሚገልጸው በላይ አጋዦቼ፣ አጋሮቼ፣ ታማኞቼ ነበሩ። ለነሱ ነው ገንዘብ የምንሰጥ የነበረው። ቤታችንን ሰሩልን፣ ጥንቅቅ አርጎ ቆንጆ ቤት ሰሩልን። የሚገርምሽ በተለይ የኔ ታናሽ የሆነው ወንድሜ ለኔ ጀግናዬ ነው። ለኔ ልክ እንደ አባት፣ እንደ መከታ፣ እንደ ብዙ ነገር ነው። ሁሉ ነገሬን የማማክረው እሱ ነው። የሚገርምሽ የተወሰነ አመት ሰራው። ወደ 6 አመት ከሰራው በኋላ በጊቢ መውለድ አለብሽ፣ ማግባት አለብሽ፣ ዘርሽን መተካት አለብሽ ማለት ጀመረ። እንደ አባት መቆጣት ጀመረ። መጣው። ስመጣ ያው የጠበቅኩትንም ያህል ባይሆን ቤት አለን። እኔ የምፈልገው አንድ ነገር ብቻ ነበር፣ ጌጤ፣ አንገት ማስገቢያ እንዲኖረን። ያቺ ቤት ስላለች እናቴን እፎ ይብላለች። ግን እናቴን ሳገኛት በስመ አብ ጌጤ ጉስቁል ለበላ ነው ያገኘኋት ከምነግርሽ በላይ። በእርግጥ እህት ወንድሞቼ የዛን ያህል ናቸው። ብዙ ነገር ጎሏል። ግን እንደ እናቴ ያልሆኑ። እናቴ ተጎሳቁላ ነበር። ብዙም አልተመቸኝም። እውነቱን ስነግርሽ አዲስ አበባ መቀመጤን አልወደድኩት። ከተወሰኑ ጊዜያት በኋላ ገዳም ገብቼ ነበር ለጸበል። ከተቀመጥኩበት ገዳም እግዚአብሔር አንድ ሰው ሰጠኝ። በጣም የሚገርምሽ እሱም የአካባቢዬ ሰው ነው። ግን አንተዋወቅም። የቆየም ትውውቅ የቆየም ታሪክ አልነበረን። ሁሉ ነገር የተፋጠነ ሆነ። ተቀምጠን ገዳም ባወራንባቸው ጊዜያቶች ምንም አይነት ከአረብ ሀገር እንደመጣሁ አልነገርኩትም። ግን እሱ ዲፕሊ ቀረበኝ። መልካም ነገሩን ሁሉ አሳየኝ። ሳየው ከሁሉ በላይ የገባው ጸበል ለእናቱ ነበርና ለእናቱ ያለው ነገር ላይፋቸውን እንዳያረገኝ እናትየው በጣም ወደዱ። ይሄ ነገር ምናልባት እግዚአብሔር በመንገዴ ያስቀመጠው ይሆናል ብዬ እኔም ወደ አረብ ሀገር የተነሳሳውን ልቤን እየቆነጠጥኩኝ ለተወሰነ ጊዜያቶች ተቀመጥኩ። አዲስ አበባ ተጋባን። የተጋባነው እራሳችን ቃል ኪዳን ተገባባን ቤተ ክርስቲያን። ከዛ በኋላ ግን ያው በጣም አነስተኛ በምትባል ቤተሰብ በተሰበሰበበት ቀለበት አሰርን። ቀለበት ካሰርን በኋላ እሱ ይሰራል፣ ግንበኛ ነው። እኔም አዲስ አበባ ውስጥ ጥሩ ስራ ጀመርኩ። እንጀራ፣ ፈጣን የሆኑ ምግቦችን እንደዚህ ለጧት ቁርስ፣ ፉል፣ እንቁላል፣ የተለያዩ ነገሮችን መስራት ጀመርኩኝ። እቺ ቢዝነስ ትንሽ ቀና አረገችኝ። እንደገና እህቶቼን ማሳተፍ ጀመርኩ። ህይወት ተስተካከለችልኝ፣ ገጽታዋ አማረልኝ። እኔም ልጅ ወለድኩኝ፣ የልጅ እናት ሆንኩኝ። ልጆቼ 3 ሆኑ። አንድ ቀን ተነስቼ ሄድኩኝ ወደ ስራዬ፣ ወደ ተለመደው ጠዋት ፋስት ፉዱ ማለት የጠዋት ቁርሱ ላይ ሰው ይበዛብናል። በተለይም አካባቢያችን ፖሊስ ክበብ ስላለ ሙሉ የፖሊሶች አባላት እኛ ጋር ነበር የሚያሳልፉት ቁርሳቸውን የሚበሉት እና ያቺን ሰዓት ለመሻማት ሌሊት ተነስቼ ወጣሁ። የዛን ቀን ትንሽ አርፍጃለሁ። ማለት መውጣት የነበረብኝ 11 ሰዓት ነው። ሁሉን ነገር አዘጋጅቼ እነሱ ለቁርስ በሚመጡበት ሰዓት ሻዩ ፈልቶ ቢያንስ መብሰል ያለበት ቁሌት አዘጋጅቼ ነው የምጠብቀው። ባይገርምሽ እነሱን ለማዘጋጀት ያን ቀን ግን አረፈድኩኝ። እህቶቼን ቀስቅሼ ብቻዬን ስሮጥ ሄድኩኝ። ሄጄ የተለመደ የቁርስ ስራዬን ሰራርቼ ተመልሼ ወደ ቤት መሄድ ነበረብኝ።
የዛን ቀን ሳልዘጋጅ ነው የወጣሁት። እለቱም ደግሞ ኪዳነ ምሕረት ስለነበር ለምንድን ነው እዛም ሙሉ ሄጄ ኪዳነ ምሕረትን ቤቴ ውስጥ ቡና ላፍላና አንዳንድ ነገሮች አለ አይደለ ጸዲቅም ቢሆን ጋግሬ ልዋል ብዬ ወደ ቤት ተመለስኩ። ቤት ስመለስ ቤቴ ውስጥ ብዙ ጊዜ ልጆቹን ትምህርት ይሄዳሉ። እህቶቼ ያው አንድ ግቢ ውስጥ ነው የምንኖረው። እናም እናቴ ታማ ተኝታለች ሌላኛው ክፍል። እኔ የምኖርበት ወይም እኔ የነበርኩበት ክፍል ውስጥ ግን ባለቤቴ የገዛ አልጋዬ ላይ ከሌላ ሴት ጋር ተኝቶ አገኘሁት። ልጅቷን አላቃትም እውነቱን ለመናገር። የዛን ቀን ነው ያየኋት ለመጀመሪያ ጊዜ። ከደጅ ስገባ ትኩስ ሽሮ ይሸተኛል። አንዲት ጓደኛዬ በር ላይ ውጭ ሰራለች ሽሮ ግቢ ውስጥ እና ሰላም ብያት ገባው። ደነገጠች። አመዷ ቡና አለና ለመጣሽ አለችኝ። እንዴ ምን ማለት ነው ለመጣሽ? ቤቴ መጣው አልኳት። ነገር ግን ደነበረች። ነይ እኔ ቤት ግቢ ቡና ጠጪ አለችኝ። ነገሯ አያምርም ነበረ። ወደ ቤቴ ዘወር ብዬ ስመለከት በሬ ላይ የሴት ጫማ አለ። ቀጥ ብዬ ወደ ቤቴ ሄድኩኝ። ያዘችኝ። እንደው በጌታ እንደው በእግዚአብሔር እንደው በመድኃኒዓለም ራስሽን አታቅይ፣ አታዋርጂ፣ ተይ አለችኝ። ለማንኛውም ደነገጥኩ። አላቅም ማንኛውም ሰው ይሄንን ነገር ያድርግ አያድርግ አላቅም። ግን እኔ በሩን ከፍቼ ገባሁ። አየሁት። ቢያንስ ደጇ ቆመን ነበረ። ኪዳነ ምሕረት ያመጣችኝ ይሄንን እንዳይ ነው። ደጇ ቆመን ቃል ተገባብተን ነበረ። ይሄንን እንዳይ ነው ዛሬ ተመልሼ የመጣሁት። እኔማ ዝክሯን ልዘክር ነው የመጣሁት ብዬ በሩን ከፍቼ ተመልሼ ወደ ቤቴ ገባሁ። ጎረቤቴ መጣች እኔ ልታጽናና። እኔ ደካማ ሰው አይደለሁም ጌጤ። አንዳንዴ ተቀጥቶ መኖርን ታውቂዋለሽ እና ምን ማለት እንደሆነ ይገባሻል። ህይወት ከመጀመሪያ ጀምሮ ጨምድዳ ከያዘችሽ ቀጥሎ የሚመጡትን ነገሮች ስትጋፈጫቸው የዛን ያህል አይገርምሽም። እና አልከበደኝም። 3 ልጆች ግን አሉ። የዛን ቀን ምሽት ዝም ማለት ፈለግኩ። ከሱም ጋር ማውራት አልፈለግኩም። እናቴም ያው በኋላ ስለሰማች ነገሩ የዛን ቀን አቧራ ማስነሳት እችል ነበር፣ መጮህ እችል ነበር፣ ማበድ እችል ነበረ፣ ማዋረድ እችል ነበር። እሱም ግን አልፈለግኩም። ለምን እንደሆነ አላውቅም። በነገሮቹ ብርድ ቅስቅስ ብዬ ነው ነገሩን የተቀበልኩት። አላወራሁትም። ግን አመሰግንኩ እናቴን ኪዳነ ምሕረትን። ምናልባት እንዳይ ነው የመጣሁት ብዬ አሰብኩ። ወደ ቁርስ ቤቱ አልተመለስኩም። እህቶቼን እንደሚሆን አድርጉና ዝጉ አልኳቸውና እቤት ተቀመጥኩ። ምክንያቱም እሱን ማሰናበት ስለነበረብኝ። ምንም አላለም። ጨርቁም ያለውን ነገር የገዛቸውን ነገሮች ምን አለፋሽ በዛን ሰዓት ይሄን ያህል የተጋነነ የምትይው ነገር የለም። ግን ቴፕ ነበረ። ቴፕ አልነበረኝም ነበረው እሱ የገዛው ይዞት ሄደ። ሌሎቹንም ነገሮች ይዞ ሄደ። ኦኬ። እኔና ቤቴ ልጆቼ ማታውን አብረን አመሸን። ለእኔ ቀዝቃዛ ነው ምሽቱ። እውነቱን ስነግርሽ ቀዝቃዛ ነበረ። ቀን ላይ በአንድ በኩል የሆነ ባዶነት ይሰማኛል፣ በሌላ በኩል ቁጭት ይሰማኛል፣ በሌላ በኩል መረጋጋት በነገራችን ላይ እችልበታለሁ። ግን የዛን ቀን መረጋጋት አቃተኝ።
ወንድሜ ትልቁ መጣ። ማለትም ለእኔ ታናሼ ነው፣ ግን የመጀመሪያው። በነገራችን ላይ ጌጤ ስለ እድሜ አናውራ እሺ፣ ስለ እድሜ አናውራ። ታናሼ ያልኩሽ ወንድሜ እንኳን በዛን ሰዓት 33 ዓመቱ ነበረ። አብረን ቁጭ አለን፣ አወራንበት። እገለዋለሁ አለ። ገለህ እሱም እስር ቤት ብትገባ እኔ ምን ይጠቅመኛል? ወላ ለልጆቹ ምን ትጠቅማቸዋለህ? አባታችንን ገደለ ነው የሚሉ ህፃናቶች ናቸው፣ የሚያውቁት ነገር የለም። የመጀመሪያ ልጄ 7 ዓመቷ ነው። የምትችል ከሆነ ልጆቼን ያዝልኝ፣ ሰርቼ ልብላ አልኩት። ማምለጥ ፈለኩ፣ ማምለጥ በቃ መሄድ። ንግዱም እየሄደልኝ አልነበረም። በእርግጥ የሚገርምሽ ነገር ለቤት ውስጥ ጠብ የሚል ነገር ስለማያመጣ የሰራበትን እየተልከሰከሰ ወይም ደግሞ እንደዚሁ ከሷ ሌላ ስንት እንዳለ እግዚአብሔር ይወቀው። ገንዘብ 5 ሳንቲም አያመጣም። አልፎም ተርፎ ከኔ ይወስድ ነበረ። ቤት ውስጥ የተቀመጠ ገንዘብ እንደ ብዙ ቀናቶችን አይቼ ትቼዋለሁ። ማንም ከእህቶቼ ብቲ ከወንድሞቼ ብቲ ማንም የእጅ አመል የለበትም። እሱ ግን ሌላው ቀርቶ ስራ ቦታዬ ላይ መጥቶ ጠዋት የሰራኋትን አፍሶ ነው የሚወጣው። በቃ የገንዘብ ዛፍ መስለዋል። እናም ጥሩ እየሄደ አልነበረም። ብዙ ነገር ከቨር ማድረገው እኔ ነኝ። በቤት ውስጥ እህቶቼ እናቴን ያማታል። እንደገና ለራሳችን በጣም ብዙ ነገር ነበር። ጌጤ ታሪኩ እጅግ በጣም እኔ አሁን እኮ 56 ዓመቴ ነው ታውቂያለሽ ጌጤ፣ ከምነግርሽ በላይ እንዴት አድርጌ ራሱ ታሪኩ እንደማወራው አላውቅም። ላንቺ ላይ መችሽ ወይ ለሰዎችሽ ለተመልካቾችሽ ደስ ላይላቸው ይችላል አላውቅም። ብቻ በዛን ሰዓት ገና ነኝ 40 ዓመት ቢሞላኝ ነበርና እባክህን ተመልሼ ልሂድ ወንድሜ፣ ልጆቼን ያዝልኝ አልኩት። ያው ባለቤቱ እንደምትይዝልኝ የዛን ያህል እንደማይከብዳቸው ይህንንም የምሰራውን ስራ እንደሚቀጥሉ መሄድ ከፈለኩኝ እንደሄድ ፈቀደልኝ። ነገር ግን በአሁኑ ማስጠንቀቂያ ነገረኝ። ገንዘብ መላክሽ የዛን ያህል አስፈላጊ አስቸኳይ ካልሆነ በስተቀር እንዳትልክ ያለኝ። ልጆቼን የግል ባስተምር ብዬ አስቤ ነበረ፣ ግን ወንድሜ አይሆንም አለኝ። መቼም አንዳንድ ጊዜ ከአንድ ብርቱ 2 መድኃኒቱ ስለሚባል ነው አባት ቢኖር ብለን የምናስበው። አረብ ሀገር ሄድኩ። ልክ አረብ ሀገር ከሄድኩ በኋላ ልጆቼን ለመውሰድ እንደመጣ ሰማሁ። ታሪኩ መቼ የሚገባሻው? ከወንድሞቼ ጋር የጦፈ ጸብ ተጀመረ። ልቤ ተሰቀለ። አረብ ሀገር መጥቼ እዚሁ ዱባይ ስራ ከጀመርኩ በኋላ በቃ ተረጋግቼ መቀመጥ አልቻልኩ። 8 ወር ከሰራው በኋላ ገባሁ ተመልሼ ወደ ኢትዮጵያ። በነገራችን ላይ 8 ወር ስቆይ 2 ነው ብር የላኩት፣ ከዛ ውጭ ያላኩላቸው። ልጆቼን 2 ወስዷል። በሽማግሌ ያው ተመልሰዋል ልጆቹ። መጨረሻ ላይ ግን ከ8 ወር በኋላ እኔ የገባሁት ተመልሼ ልመጣ ከሰዎች ጋር ተነጋግሬ ነው። ምንድን ነው የምትፈልገው ብዬ ጠየቅኩት። ልጆቹን እኔ ያሳድጋለሁ፣ ልጆቼ ናቸው። ልጆቼን መንግስትም ጋር ብትሄጂ ይፈቅድልኛል። እንግዲያውስ ልጆችህ ናቸው፣ አንቀህ አትገላቸውም፣ ስለዚህ ውሰዳቸው አልኩት። ተቆራጭ ታረጊላቸዋለሽ አለኝ። አይ ተቆራጭ አላረግም። እኔ መርዳት ካለብኝ ልጆቼ ልብሳቸውን፣ ጫማቸውን፣ ምግባቸውን ወንድሞቼ ገዝተው ይሰጡዋል። ከዛ ውጪ ገንዘብ በጥሬው 10 ሳንቲም አልሰጥህም አልኩት። ይሄ የበለጠ የሚያስቀው ፓርት ነው። እንደዛ ከሆነ ልጆችሽን ውሰጃቸው፣ ብትፈልጊ
ከሻይ ቅጠል ጋር አገንፍለሽ ጠጫቸው አለ። ያለኝን ቃል በቃል ነው የምነግርሽ። እነኚህ ልጆች አድገዋል። ዛሬ እነኚህ ልጆች አድገዋል። እንግዲህ ተመልከች። በተለይ የመጀመሪያ ልጄ ትልቅ ነች። እኔ ይህን ታሪክ ለራሴ ይዤዋለሁ። አባቴ ጋር ልሂድ፣ አባቴን ሊው፣ አባቴ ናፍቆኛል ትለኛለች። ትሂድ። እሱም ያው ምናልባት እድሜ የማይቀይረው የለም። አግብቶ ሌላ ታሪክ አለው። 4 ልጆች ወልደዋል። ሌላ ህይወት። እሷንም አይደለም አብራው ተጋድማ የነበረችው ሌላ ሴት ነው ያገባው። ግን በዚህ ታሪካቸው እኔ አያገባኝም። ግን እንደው ብታይ ድሮ እኛ እንኖር የነበረውን ህይወት እየኖረ ነው ከነ ልጆቹ። እግዚአብሔር ይመስገን። አልፎ አልፎ እየመጣ ነው ልጆቹን የሚያየው፣ ብዙ ጊዜ የማይመጣ። እኔ ከስንት አንዴ እገባለሁ ሀገሬ። አሁንም እዚሁ ነኝ ያለሁት። እኔ ጌጥዬ ታሪኬን ሰዎች ይማሩበት ከሆነ ይኸው ታሪኬ። ነገር ግን አንቺና እኔ በአካል ተገናኝተን ቡና እየጠጣን እንድናወራው ፈልጋለሁ። የምኖረው ዱባይ ነው፣ አንቺ ካለሽበት አካባቢ አንድ ቀን ለኔ ይኖርሻል ብዬ አስባለሁ ብላለች እሌኒ። በጣም እናመሰግናለን። የዛሬው ታሪክ ይህን ይመስላል።